ሰላም ብያለሁ። ሰላም ወገኖቼ በመላው ዓለም የምትገኙ ለፍትህ ለህዝቦች እኩልነት የምትታገሉ ሁሉም ሰላምታዬ ይድረሳችሁ። ህዝቦችን ለማጥፋት የህዝቦችን ማንነት የህዝቦችን ነፃነት ለመቀልበስ በየትም ቦታ ለምትረባረቡ ደካማ ኃይሎች ደግሞ የተቃውሞዬ ይድረሳችሁ ነው የምለው፣ ሌላ አይደለም። ያገው ብሔርተኝነት እንግዲህ መቼ እንደተጀመረ ለምን እንደተጀመረ ብዙ ጊዜ ተናግሬያለሁ። እኔም ሌሎቻችንም በተለያዩ ሚዲያ እየተናገርን ነው ያለነው። እኛ ጋዎች ከእንቅልፍ ነቅተናል። አሁን በኢትዮጵያ ፖለቲካ ለመሳተፍ በኢትዮጵያዊ ለመሆን ነው የምንታገለው። እኛ ኢትዮጵያዊ ለመሆን ነው የምንታገለው እንጂ ሌሎችን ኢትዮጵያዊ ላለማድረግ አይደለም የምንታገለው። ሌሎች እኛን ኢትዮጵያዊ እንዳንሆን የሚታገሉ ኃይሎች አሉ። ስማቸው ደግሞ አማራ ብሔርተኛ ይባላሉ። እነዚህ ኃይሎች አገው በኢትዮጵያ ፖለቲካ መሳተፍ የለበትም፣ ራሱንም በራሱ ማስተዳደር የለበትም፣ አገው ሰው አይደለም። ድሮ ይሄን ደጋግሜ ተናግሬዋለሁ። ደግሞ እንደ አዲስ አሁንም በቤተ ክርስቲያን ስም አንዳንድ ቄሶች እነ ጌራ ጨርቅ የሚባሉ ሰዎች ደግሞ አሁን እኛን እያንቋሸሹን ነው ያሉት። እነዚህ የቤተ ክርስቲያን ሰዎች ናቸው፣ አውቃቸዋለሁ። ቄሶች ናቸው፣ እነዚህ ቄሶች ናቸው። አሁን አዲስ አጀንዳ የነ ተክለ ሃይማኖትን አጀንዳ ይዘው ብቅ ብለዋል። እኛን ስም ለማጥፋት ለማንቋሸሽ፣ እኛን ምንድነው አንገታችንን የምንደፋ መስሏቸው ነው። ካሁን በኋላ ትላንት አባቶቻችን አያቶቻችን በእነ አባ ተክለ ሃይማኖት የውሸት ትርክት አንገታቸውን ደፍተዋል። አልደፉምም የነበረው ታግለዋል። እነ ተክለ ሃይማኖትና ጓደኞቻቸው ከሸዋ ከሚባለው ወደ ጎንደር አገዎች ምድር የመጡት እኛን ለማጥፋት ነው፣ እናውቃለን። አገውን ለማጥፋት እንደመጡ እናውቃለን። በተወሰነ ደረጃ ተሳክቶላቸዋል እነኚህ ኃይሎች። እርግጥ በአባቶቻችን አያቶቻችን ከፍተኛ ጥረት ግን አገውኛ ቋንቋ ማንነትም እስካሁን ቆይቷል። ካሁን በኋላ ግን እኛ እንጠብቀዋለን፣ ትላንት ወደ ነበረበት እናደርሰዋለን። ይሄንን ነው የምነግራችሁ። ይሄን ነግራችኋለሁ። ሰሞኑን አዲስ ነገር ይዛችሁ የመጣችሁት ደግሞ ትግራይ መሳፍንቶች በአካባቢ ያሉትን ብሔሮች ስላጠፉ ከብሔር ጥያቄ ነፃ ሆነዋል የሚል ነው አሁን ሰሞኑን በሶሻል ሚዲያ የማየው። እና የአማራ መሳፍንቶች ግን በአካባቢ ያሉትን አገውን ማለት ነው አገውን ሌላውንም ቢያጠፉ ኖሮ ዛሬ የተነሳው ጥያቄ አይነሳም የሚል በሶሻል ሚዲያ በስፋት በእነዚህ ውሸታሞች በውሸት አማራነን በሚሉ ኃይሎች የሞትና የሽረት ትግል እያደረጉ ነው። ዛሬ ፕሮፓጋንዳ የሞትና የሽረት ፕሮፓጋንዳ እያደረጋችሁ ነው ያላችሁት፣ ይገባኛል። ትግራይ ውስጥ ጠፉ የሚባሉት ብሔሮች እነማን ናቸው የጠፉ? ማን ብሔር ነው የጠፋው? ኢሮፕ የሚባል አለ፣ እስካሁን አለ። ኩናማ የሚባል አለ፣ አገው አለ። አማራ በሚባለው ክልል ግን የጠፉ ብሔሮች ጋፋት፣ ራሱ ጋፋት ዛሬ አማራ ነኝ ብሎ የሚቀላምደው ጋፋት፣ ወይቶ፣
አዝማሪ ፈላሻ ኢትዮጵያን አይደላችሁም ተብለው አገር እንዲለቁ ሁሉ የተደረጉ ናቸው ፍላሻዎች ብዙ ብሔሮች የተዋጡት አማራ በሚባለው በዛ አካባቢ የሚኖሩ ናቸው በጎጃም በበጌምድር በወሎ በዛ አካባቢ ለምሳሌ የወሎ ህዝብ በተክላላ ግማሹ አገው ግማሹ ኦሮሞ ነው ልንገርህ አማራ የለም ምንድነው ወሎ ውስጥ እና እነዚህ ሁሉ የተዋጡ ናቸው ዛሬ ወሎ ውስጥ አማርኛ የሚናገረው ኦሮሞና አገው ነው አማራ አይደለም እና ከዚህ የበለጠ ማጥፋት ምንድነው ከዚህ የበለጠ ምንድነው ምን ለማድረግ ነው ህዝቡን መጨፍጨፍ ነበረባችሁ ማለት ነው ህዝቡን መጨፍጨፍ ነበረባችሁ ህዝቡን ማጥፋት ነበረባችሁ ቋንቋውን እና ባህሉን ሳይሆን ማጥፋት የነበረባችሁ ህዝቡ መጥፋት ነበረበት ነው መሰለኝ የምትሉት ይሄንን ስትሉ ብዙ ጊዜ ደግሞ ምንድነው አንድ ነገር ደግሞ ነበር ይሄ ተረት ያማራ ምሁራን የሚተርኩት በሌላ አካባቢ የሌለ ራስን በራስ የማስተዳደር መብት ያለው ባገው ምድር ምንድነው በአማራ ክልል ነው የሚባል ትርክትም እንሰማለን ሲጀመር ያማራነት የፖለቲካ አስተሳሰብ ያላቸው ግለሰቦች በዛ ክልል በህገ መንግስቱ ምነቱ የላችሁም በዛ ህገ መንግስት እንደ ህገ መንግስት አታምኑም በዛ ህገ መንግስት በማታምኑበት ህገ መንግስት እንዴት የህዝቦችን መብት ታከብራላችሁ እናንተ እስቲ እውነትን እንነጋገር ከተባለ አማራነን የምትሉ ፖለቲካ ለነገሩ ፖለቲካውማ አይገባችሁም እናንተ ፖለቲካ አታቁም ፖለቲካ ብታቁ ኖሮ ዛሬ እናንተ ችግር ፈጥራችሁ ዛሬ በፈጠራችሁ ችግር ባላለቀሳችሁ የነበረ ዛሬ ምን ችግር እንዳለ ያየን ነው ዛሬ በኢትዮጵያ በተለይም በዚህ በሰሜን በዚህ በክልል 3 እና በትግራይ ክልል ምን አይነት ችግር እንዳለ እየተመለከትን ነው ለዛ ሁሉ መንስኤው ማን እንደሆነ እናውቃለን መንስኤው እናንተ ናችሁ ምክንያቱም አንደኛ ብዙ ጊዜም እንደተናገርኩትኝ ቲፒኤልኤፍንና ኦነግን ማጥፋት ቲፒኤልኤፍና ኦነግ ከጠፉ ብሔርተኝነት ይጠፋል የጥንቱ ስርዓት ተመልሶ ይመጣል በሚል እምነት ነው ይሄን ጦርነት የሰራችሁት የሚያሳዝነው ግን ጦርነቱ እናንተ የፈጠራችሁ ጦርነት ይተክመናል ብላችሁ የፈጠራችሁ ጦርነት ግን እየጎዳችሁ ነው ያለው አሁን እየጎዳችሁ ነው አሁን ዛሬ ብዙ ቦታዎች መያዛቸውን ሰምቻለሁ ባገው ነፃ አውጪ ግንባር ነፃ አውጪ ሰራዊትና በቲዲኤፍ በትግራይ መከላከያ ኃይል ብዙ ቦታዎች መያዛቸውን እየሰማን ያለነው እና ስለዚህ አገዎችን ድሮ ቢያጠፏቸው ኑሮ የጥንቶቹ መኳንንቶች ዛሬ አይነሱም ነበር ለምትሉት ይሄ ለቁጭታችሁ መልሴ ምንድነው ከዚህ የበለጠ ማጥፋት አትችሉም የነበረ ብዙ ተደርጓል ደብተራዎች መተው ነፋሲል እነማን የሚባሉት ጎንደር ውስጥ በእኛ መሬት ጎንደር የቅማንት አገው ምድር ነው እዛ የሰፈሩት እኛን ለማጥፋት ነው የመጡት እነሱ ደብተራዎቹ ከሸዋ ነው የመጡት እነዚህ ሰዎች ተሰደው ነው የመጡት እነዚህ ነገስታት የሚባሉት እነዚህ ሰለሞናዊ ስርወ መንግስት ምናምን የሚባሉ ሰዎች ከሸዋ የመጡት እኛን ለማጥፋት ነው አገዎችን ለማጥፋት ነው አገዎችን ለጥ አድርገው ለመግዛት አገውነትን ለማጥፋት ማንነታችን ለማጥፋት ነው የመጡት ግን በተወሰነ ደረጃ ተሳክቶላቸዋል በተወሰነ ደረጃ አብዛኛው አገው ዛሬ ማንነቱንና ቋንቋውን ቀይሮ አማራ ነኝ እያለ ነው አገውነትን ለማጥፋት ደግሞ ብዙ ነገር ነው የተጠቀሙት አማራ ነን የሚሉ ደብተራዎች ድሮ ደብተራዎች ለነገሩ እኔ አያቴ ደብተራ ነው ደብተራ ምለው እነዚህ ደብተራ ሸረኞችን ነው ሸረኛ የሸዋ ደብተራዎች የኔ አያቴ የቅኔ መምህር ትልቅ መምህር ነው አገው ምድር ውስጥ መርጌታ ኃይሉ ይባላል የቅኔ መምህር ነው ግን ያገው የሃይማኖት ምሁራን ቅኖች መንፈሳዊ ሰዎች እንጂ ተንኮለኞችና እብሪተኞች አይደሉም አዎ
የሸዋ ሰዎች የሸዋ ደብተራዎች ግን ወደ ጎንደር መጥተው ያደረጉት ነገር ቢኖር አገውን ማጥፋት አገውነትን ማጥፋት ላይ ነው ያነጣጠሩት። ዛሬ ቅማንት አብዛኛው የበጌምድር የጎንደር ህዝብ እኮ ቅማንት ነው የነበረው፣ አገው ነው የነበረው እኮ። እነዚህ ደብተራዎች አስፈራርተው አሸማቀው እኔ ትላንትና ለኔ ጻፈልኝን አንድ ሰውዬ አይቻለሁ። ምንድነው ያለው? የእንጨት ዘር ነህ ብሎ ኮመንት ያደረገውን አይቻለሁ። እስከዛሬ ይሄ እምነቱ አላቸው እነዚህ ሰዎች። እነዚህ አማራ ነን የሚሉ እነዚህ ውሸታሞች፣ አማራ ሳይሆኑ አማራ ነን የሚሉ ውሸታሞች ዛሬም አገው ሰው አይደለም፣ ቅማንት ሰው አይደለም፣ የእንጨት ፍሬ ነው የሚለው አባባል እስከዛሬ ባይምሯቸው አለ። ዛሬ ሁሉ ይሄ ያለቀቃቸው። ትላንትና አንዱ ኮመንት አድርጎልኛል። አገው ነው ሰው ነው፣ አገው ደግሞ ሰው ነው። ይሄን ተሸክመን ለዘመናት ተመሳስለን ለመኖር ይሄንን ተሸክመናል። አንድ ወዳጄ ደግሞ በቅርቡ የነገረኝ ነገር ቢኖር አንድ እስር ቤት እንጅባራ እስር ቤት በፖለቲካ ጉዳይ ታስሬ ነበርኩ ነው ያለው። ያገው ልጅ ነው፣ እንደውም እዚሁ አለ፣ ባለፈው ነው። እና እሱ አማራ መስሏቸው ነው አገዎችን የገደሉ እነዚህ ብሔራቸውን ለመጥቀስ አልፈልግም። እና እዛ እስር ቤት ነበሩ አለ። ምንድነው ያለው? መተው ለሱ እሱ አማርኛ በደንብ ይችላል፣ አገውም አይመስልም ሲናገር፣ አይ እኛ እኮ የገደልነ ሰው አልገደልንም፣ የገደልነው እኮ አገው ነው፣ ምን አጠፋን ምናምን ይሉኛል አለ። እና ምንድነው ለወህኒ ቤቱ ለእንጅባራ ወህኒ ቤት አዛዥ ነገርኩት አለ። ምንም ማድረግ አልችልም አለኝ አለ። እና እስከዚህ ነው፣ እስከዚህ እንደዚህ አይነት ሰዎች ጋር ነው እኛ አብረን የምንኖረው። እንደዚህ አይነት ሰዎች ናቸው እኛን የሚገዙን። እንደዚህ አይነት ሰዎች ናቸው እኛን አንድ ነን የሚሉን። ኖ አንድ አይደለንም። እኛ ሰው እናከብራለን፣ ሰው እንወዳለን፣ መብቱንም ሰብዕናውንም እናከብራለን። እናንተ ግን አማራ ነን የምትሉ ፖለቲከኞች፣ ይሄ ገበሬው ህዝብ ይሄ ገበሬው አይደለም፣ ገበሬው አውቀዋለሁ፣ ከኛ የተለየ አስተሳሰብ የለውም። 10,000 20,000 የምትሞሉ አማራ ነን የምትሉ ፖለቲከኞች በምንም መልኩ እናንተ የዘመኑ አስተሳሰብ በፍጹም የላችሁም። ያገውን ሰብዕና ትክዳለህ። አሁን ተላላኪ ነኝ፣ የጁንታ ተላላኪ ነኝ እኔ አሁን በእናንተ ማለት ነው። መብት መጠየቅ መብት የለኝም፣ ምክንያቱም ሰው አይደለሁማ፣ ሰው አይደለሁም። ይሄ እኮ ነው። አሁን ለምሳሌ ጁንታ ተላላኪ ስትለኝ እኔ መብት የመጠየቅ መብት የለኝም፣ ተላላኪ የሌሎች ጉዳይ አስፈጻሚ ነኝ ማለት ነው። ምክንያቱም ይሄ የኔን ሰብዕና ይሄ የኔን ሰብዕና መካድ ነው። አገው የማን ነው? የኦኤልኤፍ የህወሓት ተላላኪዎች ናቸው ነው የምትሉ። እናንተስ ማን ልኳችሁ ነው የምትዋጉት? አሁን እናንተ እየተዋጋችሁ ነው። መሬት አለን ትላላችሁ፣ ምንም መሬት የላችሁም። እናንተ ምን የላችሁ? ምን ታሪክ የላችሁ? አሁን ላሊበላ ተይዟል። በአገው ነፃ አውጪ ሰራዊት የተያዘ መሰለኝ፣ እንደዛ አይነት ሰምቻለሁ። ላሊበላ ያገው ነው። ባለፈው ግን ሄዳችሁ የአማራ ነው ምናምን ነው ስትሉ ሰምቻችኋለሁ። አማራ ምንም የለውም እኮ፣ ታሪክ የለም፣ ምንም የለም። የፈጠራ ታሪክ ነው ያላችሁ። የፈጠራ እንዲሁ ዝም ብላችሁ ስም መለጠፍ፣ ትልቅ የሚያደርግ ነገር፣ ጥሩ ነገር የኛ ነው ማለት፣ ይሄ የአማራ ፖለቲከኞች ይሄ ነው የናንተ ምንድነው? በዚህ የተካናችሁ ናችሁ እናንተ። ዛሬ እኛ ውሸት ዋሽታችሁ የሌሎችን ነጥቃችሁ ትልቅ መሆን የምትችሉበት ጊዜው አለፈ። ካሁን በኋላ ታሪክ ይቀየራል የሚል እምነት አለን። ታሪክ ወደ ባለቤቱ ይገባል የሚል እምነት አለን። ስልጣኔ ታሪክ ሁሉ ወደ ባለቤቱ ይገባና ይሄ ዋሽቶ አጭበርብሮ የሌሎችን የኔ ነው እያለ ራሱን ትልቅ ለማድረግ የሚሞክረው ደግሞ ባዶ እጁን ያጨበጭባል፣ ያኔ አንገቱን ይደፋል ነው የምንለው። ትሰማኛለህ? ስማኝ በደንብ እነግርሃለሁ። ምክንያቱም በዚህ ላይ ነው የወጣችሁብን፣ እዚህ ላይ ነው የወጣችሁብን የአማራ ፖለቲከኞች። ከሌላው ህዝብ ጋር እኩል ሁናችሁ ህዝቡ አብሮ ተመሳስሎ እንዳይኖር፣ ይሄ በጌምድር ይሄ የምንድነው የወሎ ህዝብ፣ ይሄ ማን ነው የጎጃም ህዝብ፣ ይሄ ገበሬው እናንተ በምትለኩሱት እሳት እየተቃጠለ ነው ያለው። እናንተ ግን ነው ምንም አያገኛቸው። አገኘው ተሻገር አሁን ለምሳሌ ቤተ መንግስት ሆኖ ሰዎችን እያዋጋ ነው። እንደ ደብረ ጽዮን ደግሞ በረሃ ሄደው ተዋግተው ነው ወደ ቤተ መንግስት የመጡት።
እነሱ ማን ነው አገኘው የሚባለው ግን እዛ ሆኖ ምንድነው ህዝብ እየላከ ነው የሚያስፈጀው ምንም ላያመጣ ደግሞ ምንም ለማያመጣ ትርጉም ለሌለው ጦርነት ማለት ነው አገር ለማፍረስ ነው ሲጀመር አገኘው ተሻገር አማራ አይደለም ፋርጣ ነው ጋፋቴ ነው አሁን ይሄ የአማራ ብሔርተኝነትን ምንድነው ድሮ መሳፍንቶች የነሱን የጋፋቶችን ማንነት እንዳጠፉት ያገውን ማንነት ቢያጠፉ ኖሮ ዛሬ ሁሉ ችግር አይመጣም የሚሉን ደግሞ ጋፋቶች ናቸው እነዚህ ፋርጣዎች ናቸው በውጭም በውስጥም ተደራጅተው ዛሬ ኢትዮጵያ ውስጥ በአማራ ስም ተደራጅተው የአማራ የሌለ ብሔር ፈጥረው ኢትዮጵያን የሚበጠብጡ እነዚህ የፋርጣ ሰዎች ናቸው ስማቸውን መጥቀስ ይቻላል አገኘው ተሻገር ብቻ አይደለም ውጭም አሉ ባለፈው ለማን ነው ስሙ የነገረው ስሞታ አገዎች ፈሪዎች ናቸው ብሎ ለታማኝ ሲነግረው ሰምቻለሁ ፋርጣ ነው እሱ ራሱ ፋርጣዎች ናቸው እነዚህ ኢትዮጵያን የሚያምሱ ዛሬ አማራ የሚባል ነገር ለመፍጠር እነሱ አንደኛ ማንነታቸው ጠፍቶባቸዋል ባህላቸው አሁን እንደውም ይመስለኛል ሰሞኑን የጋፋት ብርጌድ የሚባል ነገር አለማፈራቸው ደግሞ ቋንቋውንና ባህሉን እኮ ተተውት እኮ ነው አጥፍተው እኮ ነው የጋፋት ብርጌድ የሚል ደግሞ የጦር ስያሜ ሰይመዋል የሚያስቀው ለምን ለባህላችሁና ለቋንቋችሁ ለማንነታችሁ አትታገሉም ብርጌዱ ምን ያደርግላችኋል አማራ የታውቁታላችሁ እናንተ አማራ ናችሁ ወይ ጋፋቶች ማለት እነዚህ ፋርጣዎች ለራሳችሁ ማንነት እኔ ለምሳሌ አገው ነኝ ብዬ ለማንነቴ ነው የምታገለው በተመሳሳይ መልኩ ማንነቴን የምታከብር ኢትዮጵያ ደግሞ ትልቅ ሆና ህዝቦች ሁላችንም ተስማምተን ተከባብረን የምንኖርባት ሰላም የሰፈነባት እኩልነት የሰፈነባት ኢትዮጵያ ነች የምትፈጠረው እንጂ የኢትዮጵያ ህዝቦች እኩል ከሆኑ ኢትዮጵያ ትጠፋለች እያላችሁ ይሄ የምትጠነቁሉት የፖለቲካ ጥንቆላ ይመስለኛል ይሄ የትም አያደርስም እናንተ ዛሬ አገዎችን ቢያጠፏቸው ኑሮ እኛን እንዳጠፉን የድሮ መሳፍንቶች የምትሉት የፋርጣ ሰዎች እኔ ይመስለኛል እኛ አባቶቻችን ጠንካሮች ናቸው አገውነትን ጠብቀው ቆይተዋል እናንተ ግን ጠፍቷል ደካሞች ናቸው እናንተም ደካሞች ናችሁ ዛሬ በ21ኛው ክፍለ ዘመን ሰርቫይቭ ማድረግ ስትችሉ ይበልጥ የራሳችሁን ማንነት ቀብራችሁ የሌሎችን ለማጥፋት ነው ዛሬ እየተንቀሳቀሳችሁ ያላችሁ እናገኘው ተሻገርና የፋርጣ ሰዎች እኛ ግን አባቶቻችን ጀግኖች ናቸው ተዋግተው እነዚህ ደብተራ የሸዋ ደብተራዎች መተው ፋሲል ማን ቄስ ተክለሃይማኖት ምናምን እዛ መተው እኛን ነው ታርጌት ያደረጉ አገዎችን ማጥፋት አለብን ብለው አንድ መባጽዮን ነው ማን ነው የሚባል አጭበርባሪ ቄስ ታምራ መባጽዮን የሚባል ባለፈው ሶሻል ሚዲያ ላይ ሲዘዋወር አይቻለሁ መባጽዮን የሚባለው ሰውዬ እግዚአብሔር ጋር ተነጋገርኩ እግዚአብሔር ነገረኝ እያለ ነው የጻፈው አገዎችን እጄ ላይ ጣላቸው እንዳጠፋቸው ምናምን ይሄ ቤተክርስቲያን ውስጥ አለ እቺ ቤተክርስቲያን ደግሞ እኔ አባቴ ቄስ ነው አያቴ ቅኔ መምህር ነው መርጌታ ኃይሉ ብዙዎቻችሁ አገው ምድር ታውቁኝ ይሆናል አያቴ አገው ምድር ውስጥ የታወቀ የቅኔ መምህር ነው መርጌታ ኃይሉ ይባላል እና ምንድነው እነኚህ ሰዎች ብናጠፋቸው ኖሮ አገዎች አልጠፉም አገዎች የፈለገ አይነት ቄስ ይሁን ምን ይሁን አገውነቱን አይለቅም እንደናንተ አይደለም እናንተ ግን ማንነታችሁ ስለሚያሳፍራችሁ እስከ ዛሬ ጋፋት ለማለት ወይም ደግሞ ፋርጣ ለማለት በጣም ነው የምታፍሩት አማራ ማለትን ነው የመረጣችሁት የራሳችሁን ትታችሁ አማራ የሚባል ግን በኢትዮጵያ ታሪክ በኢትዮጵያ ውስጥ የለም አማራ የሚባል ይሄንን ያሉት ደግሞ የታሪክ ሰዎች ናቸው ዛሬ ጦርነት የምታካሄዱት የውሸት አማራ ፈጥራችሁ እኛን ሁሉ ለማጥፋት ነው እኛ ደግሞ አንጠፋም ዛሬ እኛ ተደራጅተናል በቃ ተደራጀን አገው ተደራጀ ጀግናው አገው ተደራጀ ትላንት አገዎች በ83 ዓመተ ምህረት ደርግን ሲታገሉ ግን ምንድነው ብሔርተኝነትን ቸላ በማለት
ነበር የታገሉት ዛሬ ግን ነው ያ አይደለም ያ ፖለቲካው ቋንቋው ተቀይሯል ዛሬ ባገውኛ የፖለቲካ ቋንቋ ነው ምናወራውኛ በአማርኛ የፖለቲካ ቋንቋ አናወራም የኔ አገውነት ፈርስት ባገውነት የፖለቲካ ቋንቋ እናወራለን በኢትዮጵያዊነት ቋንቋ የፖለቲካ ቋንቋም እናወራለን ያገውነትን የፖለቲካ ቋንቋ ትተን አይደለም በኢትዮጵያዊነት የፖለቲካ ቋንቋ ምናወራውኛ አገውነትንና ኢትዮጵያዊነትን አጣምረን ነው ይሄ ነው የኛ ምንትናችን አላማችን ይሄ ነው እና ይሄ ቁንጭታችሁ አገውን ብናጠፋው ኖሮ መሳፍንቶች ትላንትና እነ ጋፋትን እንዳጠፉት አገዎችን እነ ወይቶን እንዳጠፉት እነ አዝማሪን እንደ ሌሎችንም እንዳጠፉት አገዎችን ቢያጠፏቸው ኖሮ ይሄ ዛሬ ያለው ችግር አይገጥመንም ነበር ላላችሁት ለዚህ መልሴ ምንድነው የኛ አያቶች እንደናንተ አያቶች ደካሞች አይደሉም ተዋግተው ነው ያቆዩልን ይሄንን ማንነት ተዋግተው ያገውነት ቋንቋን ማንነትን አቆይተውልናል አሁን እኛ ልጆቻቸው ደግሞ በበለጠ ትላንት ወደ ነበረበት ከፍታ እናደርሰዋለን ኖ አገው አማራ ኤኒሞር አገው አማራ የሚባለው ተረት ካሁን በኋላ አይሰራም የአማራነት አርማ ይዘን ከሌሎች ህዝቦች ጋር ተስማምተን ለመኖር ምንስ የሚለው ይሄ ትርኪ ምርኪ መዝሙራችሁ እናንተ ያገውነት አርማ ይዛችሁ ምናልባት ለወደፊት ከሌሎች ህዝቦች ጋር አብራችሁ ለመኖር ተዘምሩ ይሆናል አማራነን የምትሉ ውሸታም ሰዎች 20 ሺህ አትሞሉም እናንተ አቃችኋለሁ እኮ እንተዋወቃለን እንደማን እንደሆናችሁ አማራ ፖለቲከኞች እንደማን እንደሆናችሁ አቃችኋለሁ ህዝቡ ደግሞ አያቃችሁም እናንተን አቃችኋለሁ እኛን መታጠፉን ደግሞ የቆጫችሁ ምንድነው ትግራይ ውስጥ ኩናማው አለ እንዳለ ኤሮፕ የሚባለው አለ አገው አለ ሁሉም አሉ ብናጠፋቸው ኖሮ እንኳን አላሉም እነሱ እናጠፋለንም አላሉም እናንተ ግን ህልማችሁ ሁሉ የፖለቲካ አስተሳሰባችሁ ሁለመናችሁ ሁሉ የሌሎችን ባህል ቋንቋ ማንነት ማጥፋት ላይ ያነጣጠረ እንጂ በማክበር ላይ ያነጣጠረ የፖለቲካ አስተሳሰብ የላችሁም የአማራ ፖለቲከኞች ይሄ ማጥፋት ላይ ያንዳጨፍልቃችሁ ኢትዮጵያን በዛ መልኩ ኢትዮጵያ እንዳትሆንም ኢትዮጵያ ምንድነው ህብረ ብሔራዊ ፌደራሊዝም ነው ኢትዮጵያን አንድ የሚያደርጋት ልንገርህ ዳይቨርሲቲን መቀበል አለብህ ዳይቨርሲቲ መቀበል አለበት እናንተ በክልሉ ዛገውኛ አንድ ሰውዬ ይመስለኛል አንድ መምህር መሰለኝ ጎንደር ውስጥ አገውኛ አወራ ተብሎ እስር ቤት መታሰሩን ሰምቻለሁ ጎንደር ውስጥ አንድ ዩኒቨርሲቲ መምህር መሰለኝ ታስሯል አገውኛ አወራ ተብሎ ማለት ነው ይሄ ናችሁ እናንተ ይሄ ደግሞ ፖለቲካችሁ ለወደፊትም እኛም ራሱ በህይወት እስካለን ድረስ የናንተን የፖለቲካ አስተሳሰብ እስከ መጨረሻ እናጋልጣችኋለን አሁንም እያጋለጥን ነው ለዓለም ማህበረሰብ ሁሉ የናንተን አስተሳሰብ የሌሎችን በማጥፋት ላይ ያለመውን የፖለቲካ አስተሳሰባችሁን ዓለም ተረድቶታል ዛሬ ዓለም ዛሬ ነው ያላችሁ ነው ተረድቶታል አሁን ላሊበላ በማን ነው ባገው ነፃ አውጪ ሰራዊት መያዙን ሰምቻለሁ ቲዲኤፍ ማብራው ነው ሰምቻለሁ አሁን ያንን የአማራ ግዛት ተያዘ ልትል አትችልም መቼም ማጭበርበር አትችልም ዛሬ ያ ግዛት ያገው ግዛት ነው ዛሬ ፈረንጆች ያንን ሁሉ የአማራ ግዛት ያላችሁ ምታጭበረበሩት የነበረውን እኛ እየነገርናቸው ነው ያ ያገው መሬት ነው ያማራ አይደለም አማራ የሚባል ብሔርም በኢትዮጵያ የለም የሚለውን የአሜሪካ ኮንግረስ ላይብረሪ ውስጥ ይሄ ሰነዱ አላቸው እነሱ አሜሪካኖች ዝም ብላችሁ ነው የምትዋሹት እናንተ አማራ የሚባል ብሔር በየትም ዓለም አለመኖሩን አሜሪካኖች ያውቃሉ ላሊበላ ያማራ ነው ያማራ ግዛት የትግራይ ጦር ያዘ ብትል ዋሽተህ ነው የምትቀረው ላሊበላ ያንተ አይደለም ምንም የለህም በለሳ ወገራ ደባርቅ አገዎች ናቸው እነዚህ ሁሉ ቅማንት አገው በጌምድር በጠቅላላ
አማራ የለም። አማራ የት እንዳለ ሄድና ፈልግ። አንዱ ባለፈው ምን አለኝ? የመን ነው አማራ ያለው አለ። ጌራ ወርቅ ነው ጌራ ጨርቅ የሚባል ቄስ ነገር መሰለኝ። የመን ሁሉ የአማራ መስፍን ነው መሰለኝ እንጂ የሚል እዛ ሶሻል ሚዲያ ላይ የጻፈውን አይቻለሁ በተከታታይ። አሁን ሰሞኑን እሱ ሰውዬ አገዎችን የሚያንቋሽሽ እሱና አንድ ቄስ ምናምን ሰሞኑን ብቅ ብለዋል። በሚቀጥለው ደግሞ አሁን ሰሞኑን ያመጡትን የደብተራ ፍልስፍና ደግሞ በሚቀጥለው ደግሞ ለአድማጮቼ እናገራለሁ። እና እነዚህ ሰዎች አሁን አማራ የሚባለው እንግዲህ እየጠፋባቸው ነው ያለው። ምክንያቱም የለም አማራ የሚባል የለም። እውነታችን ነው የምነግራችሁ። ባለፈው ፕሮፌሰር ኃይሌ ላሬቦን ማነው ስሙ ዘመድኩን አቅርቦት አይ አማራ እኮ ማለት የህዝብ ስም አይደለም ምናምን አለው። በጣም ነው የደነገጠው። ከዛ በፊትም ኢሳት አቅርቦት ነበረ። ፕሮፌሰር ኃይሌ ላሬቦ ትልቅ የታሪክ ተመራማሪ ነው። ጎጃም በጌምድር ህዝቡ አገው ነው፣ ላስታ አገዎች ናቸው። ይሄን ነው ያለው። የት አላችሁ እናንተ? የት ቦታ ነህ አማራ ነኝ የምትለው? የት ነው ያለኸው? የትም የላችሁም። የትም አማራ የሚባል ነገር የለም። እና ይሄ የለም አለ በሚለው ላይ እንትን ያልኩት አገዎችን ብድሮ ቢያጠፏቸው ኑሮ ዛሬ ይሄ ችግር አይከሰትም ላላችሁት መልስ ነው የምሰጣችሁ። አዎ ጀግኖች አያቶቻችን አባቶቻችን ተዋግተው አገውነትን እስካሁን አቆይተዋል። ዛሬ ደግሞ የመጠበቁ ኃላፊነት የኛ ነው። ይሄን እነግርሃለሁ። እናንተ ግን አባቶቻችሁ ይሄ ማንነታችሁ ሲጠፋ አብረው ነው ያጠፉት። እናንተም ዛሬ አብራችሁ እያጠፋችሁ ነው። አሁን ወይጦ አለ፣ ጋፋት አለ፣ ሌላም አለ። የጠፋ ማንነቱ የጠፋበት በዛ በአማራ ክልል በሚባለው ብዙ ነው የጠፋው። ብዙ አሁን የደብረ ታቦር የሚባሉት እነዚህ ፋርጣ ጋፋቶች ናቸው። ጋፋት የራሱ ማንነት የራሱ ቋንቋ የነበረው ህዝብ ነው። ዛሬ ቢጨንቃቸው የጋፋት ብርጌድ አሉ። ያ ስሙን ለማንሳት መሰለኝ። ማንነቱን ግን ንቀውታል። ማንነቱን ቋንቋውን ምናምን ንቀውታል። ቢፈልጉትም አያገኙትም። የት ያመጡታል? ለምን ኦሬዲ ተቀብሯል። ዛሬ እኛንም ደግሞ እንደነሱ የነሱ ማንነት እንደተቀበረው የኛን ማንነት ለመቅበር ነው ዛሬ ደግሞ ትልቁ ዓላማቸው። እነዚህ ሰዎች አትችሉም። ያገው ልጅ እሳቱ ያገው ልጅ ታጥቆ መጣልህ እኮ ታጥቆ ያገው ነፃ አውጪ ሰራዊት አገው ፒፕልስ ሊበሬሽን ፍሮንት መጥቷል። ያገው ልጅ ያንቋሸሽከው የሰይጣን ቋንቋ። አገው ደግሞ ሰው ነው ወይስ አገው ነው? አገው ነው። እኔ ሰው አልገደልኩም፣ አገው ነው የገደልኩ። ይሄንን ምለው እኔ ህዝብን ከህዝብ ለማጋጨት ሳይሆን እውነታውን መስማት አለባችሁ። በእኛ ላይ የደረሰውን በደል ማወቅ አለባችሁ። ይሄን ተሸክመን ግን ያደረግነው ነገር ቢኖር አንድም ራሳችንን መደበቅ ነው፣ አገው አይደለንም ማለት፣ አሊያም ደግሞ እንዲሁ እየተሸማቀቅንም ቢሆን አገውነታችንን ይፋ አድርገን ያው መጋፈጥ ነው የነበረብን። ብዙዎቻችሁ ብዙ አገዎች አገው ሰው አይደለም ቋንቋውም የሰይጣን ነው አገው ነው ሰው ነው ስለሚባል በዚህ ተሸማቃችሁ ማንነታችሁን የደበቃችሁና አማራ ነን የምትሉ ብዙዎች ናችሁ። የኮሙኒኬሽን የአማራ ክልል የኮሙኒኬሽን ቢሮ ኃላፊው ሰሞኑን ስለ አማራ ሲያወራ ሰምቼዋለሁ። አገው ነው እሱ። አሁን እንዴት ግን ህሊናው እንዴት እንደፈቀደ ግን ይገርመኛል። አሁን መግለጫ የሚሰጥ እሱ ነው ለሚዲያዎች። ሰውየው አገው ነው፣ የቲሊሊ አገው ነው ያው ያገው እና ህሊናው ግን እንዴት አማራ ነኝ ብሎ መግለጫ ሲሰጥ የፈለገ ደሞዝ ቢከፈለውም የፈለገ ራሱ ንጉስ ቢያደርጉትም ራሱ ህሊናው እንዴት ተቀብሎ ነው እሱ አገውነቱን ትቶ አማራ ነኝ ብሎ በአማራ ስም ያን መግለጫ የሚሰጠው? ነው ይገርሞኛል። ራሱ በጣም ነው የሚገርመኝ። እና ብዙ አገዎች አላችሁ እዛ ምንድነው ባዴን ውስጥ አማራ ሆናችሁ የደህንነት ቢሮ ኃላፊው ዶክተር ማነው ሰማ ብዙ ነው ማነው የሚባለው ሰውዬ እሱ ያው ያገው ነው። አሁን የደህንነት ግን ለይስሙላ ነው ያስቀመጡት። ይሄ ሰውዬ ምክትሉ ነው ስራውን የሚሰራው። ምክትሉ የጋፋት ሰው ነው ማለት የፋርጣ ሰው ነው። ያ ግን ለስም ነው ያስቀመጡት። ለስም አገዎችም ስልጣን ላይ ያሉ ለማለት ነው። አገዎች እኛ ትልቁ ጥያቄያችን አገው ባዴን ውስጥ ሆኖ ስልጣን ላይ ያለ የለም ሳይሆን እኛ አገው ሆነን ባገውነት ተደራጅተን ራሳችን በራሳችን ማስተዳደር አለብን። አገው ፓርቲ ማለት ነው። በኢትዮጵያ ፖለቲካ መሳተፍ አለብን አገው ሆነን ነው የምንለው እንጂ የሞግዚት አገዛዝና በአማራ ስም አማራ ሆነን ማንነታችን ቀይረን
በኢትዮጵያ ፖለቲካም እንሳተፋለን አይደለም እንለው አገው ሆነን እንደሌሎች ህዝቦች ይሄንን ነው እነኚህ ሰዎች ዛሬ እየተቃወሙ ያሉት እኔን ጁንታ ወይም ደግሞ ተላላኪ የሚሉኝ ያገው ህዝብ መብት ይከበር እኛ ሰዎች ነን ሰብናችን አልተከበረም ስላልኩ ነው የኛን መብት ግን እኛ ያገው ልጆች እናስተፋለን የኛን መብት ከዋጡ ኃይሎች ከጉረሯችሁ እናስተፋለን ይሄን ነው የምናደርገው ምክንያቱም ጊዜው የጨቋኞች ጊዜ አይደለም ጨቋኞች የጭቆና ታሪክ ነው ዛሬ በ21ኛው ክፍለ ዘመን ጭቆና ታሪክ ነው ድሮ እንደዚህ ገሌ እንደዚህ አድርጎ ገሌን ይገዛ ነበር የሚባለው ታሪክ ሆኗል ዛሬ እናንተ ግን አሁንም እንዲሁ ይሄ ጭቆና ይሄ ኢትዮጵያ አንድነት ምናምን ምትሏት ቀልድ ነገር አለች ኢትዮጵያ ስለ ኢትዮጵያ ደግሞ ራሱ እናንተን አያስጨንቃችሁም ደግሞ ኢትዮጵያዊነት ይሄ ነው እንዴ እናንተ ኢትዮጵያዊነት እንደ ሻቢያ ጦር ገብቶ የትግራይን ሴቶች ሲደፈር ብላችሁ ባንዲራ የሻቢያን ባንዲራ ተሸክማችሁ በለው ምትሉ ይሄ ነው ኢትዮጵያዊነት ይሄ ነው ኢትዮጵያዊነት ማንንም ይሁን ማን በአማራ ፖለቲከኞች አስተሳሰብ የአማራን የበላይነት የማይቀበል ማንንም ይሁን ማን መጥፋት አለበት ነው ያ ነው ኢትዮጵያ መራሷ የአማራን የበላይነት ማታከብር ኢትዮጵያ በትንትን ትበል ነው ይሄ እናንተ ፖለቲካ ይሄ ነው የምናየው አሁን ነው ኢትዮጵያ ትበተን ማንተ ትበተናለ ኢትዮጵያ ትኖራለች የብሔርና ብሔረሰቦችን መብት የምታከብር ፍትህና እኩልነት የሰፈነባት ኢትዮጵያ ጠንክራ ትቀጥላለች አንተ ግን የኔ የበላይነት የማይከበርባት ኢትዮጵያ ትጥፋ ብለህ ጦርነት ምታውጅ ጦር ሰብቀህ ሌሎች ወገኖችን የምትወጋ ግን አንተ ግን ትጠፋለህ አስተሳሰብህ ይጠፋል ምክንያቱም ማንንም አይቀበለውም ማንንም ልንገርህ ለአማራ ፖለቲከኛ ነኝ የምትል እነዚህን እንትኖች ተገንጣዮች ናቸው ትላለህ የትግራይ ህዝብ ቤት ነው የሚገነጠለው የት ይሄዳል አገሩን ትቶ ላንተ ብሎ ነው የሚገነጠለው አይገነጠልም ኦሮሞውም አይገነጠልም እኛ የኢትዮጵያ ህዝብ ብሔርና ብሔረሰቦች አሁን የፌደራሊስት ኃይሎች ህብረ ብሔራዊ ፌደራሊስት ኃይሎች የሚባል መቀሌ ካሁን በፊት የተቋቋመው ስብስብ አሁንም አለ እነግራችኋለሁ ይሄ ስብስብ በውጭ የፌደራሊስት ኃይሎች ድጋፍ ሰጪ ኮሚቴ አለ ይሄ እነግራችኋለሁ የዚህ ስብስብ ዓላማ ፍትህ እኩልነት የዜጎችን መብት የምታከብር ፍጹም ዲሞክራሲያዊት ኢትዮጵያ እንድትኖር እንጂ ኢትዮጵያን ለማፍረስ አይደለም ኢትዮጵያን ለማፍረስ የምትታገሉ እናንተ ናችሁ የኢትዮጵያ አንድነት እያላችሁ ያለቀሳችሁ የናብይን ጫማ እየሳማችሁ በዚህ መልኩ አይደለም ኢትዮጵያን እኛ እንደምናረጋው እኛ ያገው ብሔርተኞች ኢትዮጵያንም ለማዳን ነው ወደ ኢትዮጵያ ፖለቲካ የገባ ነው ኢትዮጵያ እንዴት ነው የምትድነው ኢትዮጵያ መዳን የምትችለው እንደ ሀገር መቀጠል ጠንክራ መቀጠል የምትችለው የህዝቦቿን መብት ስታከብር የህዝቦቿን ማንነት የህዝቦቿን ቋንቋ የምታከብር ለሁሉም ሀገር የምትሆን ኢትዮጵያ እንጂ አንድ ብሔር እንደፈለገ የሚፈነጭባት የአንድ ብሔርን ቋንቋ የተሸከመች ባህል የተሸከመች ኢትዮጵያ አይደለም እኛ እንድትኖር የምንፈልገው ያቺ ኢትዮጵያ ደግሞ የለችም አሁን ሌላ ኢትዮጵያ ነች ያለችው ዛሬ ይሄንን እናንተ ቀይረን የጥንቱን ያንን እናንተን ይሄ ምንድነው አስተሳሰብ የምትሸከም ኢትዮጵያ እናመጣለን ብላችሁ የምትዳከሩት ነገር በፍጹም አይሳካም የሚሆን አይደለም አይሆንም እኛንም ባለማጥፋታችሁ ዛሬ ቁጭት ላይ የወደቃችሁት ያልጠበቃችሁት ነገር ስለተከሰተ ነው ያገው ልጆች ተደራጅተው ዛሬ መብታቸውን ለማስከበር ይሄን አልጠበቃችሁም የነበር አገው ንዑስ ማንነት የአማራ ንዑስ ማንነት ነው መሰለኝ የተሰጠው እንዴት ብሎ ነው አገው የአማራ ንዑስ ማንነት የሚሰጠው አማራ ጋር ምን ግንኙነት አለንኛ ምንስ ነው የት ነው የተገናኘ ነው ድሮ ጎጃም የሚባል አስተዳደር ነበረ የተለያዩ ቋንቋዎች ነበሩ በዛ ክፍለ ሀገር የሚነገሩ ማለት ነው አገውኛ ነበረ አማርኛ አለ የግሙዝ ቋንቋ አለ የሽናሻ አለ እንደዛ ነበርና በበጌ ምድርም እንደዚሁ ነበረ እና አማራ የሚባለው ከየት አግኝተነው ነው እኛ የአማራ ንዑስ ማንነት የሚሰጠለኛ የምትሰጡን እናንተ እነማን ናችሁ የራሳችሁ ማንነት አላችሁ ወይ ሁላችሁም እናንተ አማራ ነን የምትሉ ሰዎች
የየራሳችሁን የጠፋባችሁን ማንነታችሁን ፈልጋችሁ ራሳችሁን ሁኑ እንጂ አማራ አይደላችሁ ነን ብላችሁ መሆን ትችላላችሁ እንግሊዛዊ መሆን ትችላላችሁ ያ መብት ነው ግን ይሄን መብት እየተቃወምኩ አይደለም ሪያሊቲው ግን የለም ነው በእውነትን መሰረት ያደረገ ምንድነው ማንነት አይደለም አሁን እናንተ የተላበሳችሁት ውሸት ነው እና አገው ያልጠፋበት ያኔ መሳፍንቶች ቢያጠፉት ኖሮ አገውን ዛሬ ያለው ችግር አይከሰተም ነበር ላላችሁት አባቶቻችን ጠንካራዎች ናቸው እናንተ ግን ደካሞች ስለሆኑ ዛሬ ማንነታችሁ ጠፍቶባችሁ ነው ዛሬ እናንተ አማራ የምትሉት እንጂ የራሳችሁ ማንነት አላችሁ አቃችኋለሁ አይደለም እንዴ እንተዋወቃለን እኮ እኛ ኢትዮጵያ ነው ያደግነው የኖርነው ኢትዮጵያውያን እኮ ነን ማን ምን እንደነበረ ወይቶም እናውቀዋለን ወይቶን ዝም አሰኛችሁት ወይቶ ነኝ እንዳይል ምንስ ጉማሬ ይበላል ሰው ይበላል ምንስ ይበላል እያላችሁ ወይቶነን እንዳይሉ ጸጥ አሰኛችኋቸው ወይቶ ነበር ባህር ዳር ዙሪያ ባህር ዳር አካባቢ ወይቶ ነበር አሁን ግን ስሙም አይሰማም ራሱ ለምን እንደዛ ያረጋችሁ ነው ያጠፋችሁት ለራሳችሁ ጠፍታችሁ ማለት ነው እኛ ግን አልጠፋንም አንጠፋም አሁንም ደግሞ ከይሉኝታ ወተን ድሮ አይ አማራ ነን እያልን ምንቅለሰለስ የነበርነውን አውልቀን ጥለን ነው እኛ አማራ አይደለንም ብለን እኛ ገውነን ብለን ዛሬ አገው በኢትዮጵያ ፖለቲካ መሳተፍ አለበት አገው እንደ አማራው እኩል መብቱ ሊከበርለት ይገባል እያልን ነው ይሄንን ደግሞ እናንተ እየተቃወማችሁ ነው ያላችሁት አገው ሰው አይደለም መብት አይገባውም በኢትዮጵያ ፖለቲካ መሳተፍ የለበትም በራሱ ማስተዳደር የለበትም እና እነኚህ ሰዎች እኔንም ሌሎቻችንንም ምትሉት ደግሞ እነዚህ አገዎች ሳይሆኑ የማን ነው የህወሓት ተላላኪዎች ናቸው አገው የለም አንዳንዴም ትላላችሁ አንዳንዴ ደግሞ አገው ጨዋ ሰው ነው እንደዚህ አይነት ጥያቄ ያቀርብ ብዙ ነገር ነው ወሸክቱት ይሄ ደግሞ የሚያዋጣ አይደለም አሁን የፖለቲካዊ ኃይል ሚዛኑ ራሱ እኔ እንደማየው እንጃ በጣም አስቸጋሪ ነው ለመዋሸት አስቸጋሪ ነው እኔ የአማራ ፖለቲከኞች ለመዋሸት እናንተ አሁን ካሁን በኋላ መዋሸት የምትችሉ አይመስለኝም አብይን ፊት አድርጋችሁ አብይን በፕሮፓጋንዳ ወደ 100 የሚሆን ሚዲያ አላችሁ እንግዲህ አማራ የምትባሉት እናንተ ናችሁ እነዚህ ሚዲያን የያዛችሁ ደግሞ የተወሰኑ ደግሞ አሉ መሰለ ከሚዲያ ውጪ የሆኑ ሰዎችም አሉ እንደዛ ናችሁ አማራ ነን የምትሉ እንጂ ሌላ አማራ የለም እኔ በማቀው ደረጃ የታሪክ ሰዎችን በሚነግሩን ደረጃ እና ይሄ ጎጃም በጌምድር ይሄ ህዝቡ ይሄ ተራው ህዝብ የራሱ ማንነት አለው አማራ ነኝም አይልም ራሱ አማራ የሚባልም አያውቅም እና ይሄ ደግሞ አሁን ደግሞ እናንተ ውሸት ለመዋሸት ደግሞ ዋሽታችሁ ይሄ የምትፈልጉትን አላማ ለማሳካት ደግሞ አይመስለኝም እድሉ እየጠበበ ነው የመጣው አሁን በኢትዮጵያ ያለው የፖለቲካ ሁኔታ ደግሞ ባለፈው በግርግር ግን አብይና ወናብዳችሁ አላማችሁ የሚሳካላችሁ መስሏችሁ ነበር ግን በሚያሳዝን መልኩ ግን የተሳካ አይመስለኝም አላማችሁ የከሸፈ መሰለኝና ዋሽታችሁ እስከመቼ ነው ይሄ ትውልድ ደግሞ በማጭበርበር ደግሞ ይሄን መያዝ አትችሉም ይሄንን ትውልድ ቴክኖሎጂ አለ ታሪኩን በቀላሉ ማወቅ ይችላል ስለማንነቱ በቀላሉ ማወቅ ይችላል እና ዋሽተህ ምናምን አማራ ምናምን እያልክ ምናምን ያልሆነውን አማራ ማድረግ በጣም ከባድ ነው ለምን ኢንፎርሜሽን አለ እንደነገርኳችሁ ግሎባላይዜሽን እንትን ነውና ይሄ ዓለም አሁን ትንሽ መንደር ነች ነው የምትባለው እና በዚህ ትንሽ መንደር በሆነችው ኢንፎርሜሽን መለዋወጥ አለ ስለ ኢትዮጵያ ታሪክ ስለ ማንነቶች አማራ የለም የሚለውን እንትን ራሱ አሁን በቅርብ ነው ህዝባችን ያወቀ የመጣው አማራ ማለት ብሔር እንዳልሆነ አማራ በጥንቱ ዘመን በአክሱማውያን ዘመነ መንግስት ሰራዊት ይባል ነበር የመንግስት ጦር ማለት ነው በአገዎች ዘመነ መንግስት ደግሞ አማራ ይባል ነበር የአማራ የሚለው የአገው ነገስታት የወታደሮች ስም ነው እንጂ የብሔር ስም አይደለም ይሄን ደግሞ የታሪክ ሰዎች ናቸው የሚሉት እና ይሄንን ነው እንግዲህ አሁን እኛ ህዝባችን ይሄንን እየተረዳ ባለበት ሁኔታ አማራ ብሔር ነው አማራ ምንስ አማራ ምናምን እያላችሁ ይመስለኛል እንጃ መጨረሻ ላይ ብቻችሁን ነው የምትቀሩት ምንም የምታመጡት ነገር አይኖርም አርገጥ እኛ አያቶቻችን ታግለው አገውነትን አቆይተዋል ሌላ ቦታ ትግራይ ውስጥም ቢሆን ህዝብን በግዴታ ማንነቱን የጨፈለቀ ያለ አይመስለኝም አገውነት አለ እስካሁን አገዎች አሉ ትግራይ ውስጥ ኤሮፕ የሚባል አለ ኩናማ አለ
ብሔሮች ወይም ደግሞ ማንነቶች የጠፉት ግን በዚህ በተለይም በጌምድር ውስጥ ነው የጠፉት። በተለይም ጎንደር ውስጥ ብዙ ማንነቶች ብዙ ሃይማኖቶች እንዲጠፉ ተደርገዋል። ብዙ ማንነቶች የጠፉት በዛ ነው። ጎጃም ውስጥ እንኳን እስከዚህም ነው። ለምን አገውኛ አለ ያው ወይቶ እዛ የሚኖረው ከተለያየ አካባቢ የመጣ ህዝብ ስለሆነ ወይቶዎችን በማሸማቀቅ ወይቶዎች ራሳቸውን ወይቶነን እንዳይሉ አድርገዋቸዋል። እና ይሄ ነው የናንተ ይሄ ደግሞ አይሰራም፣ አይቀጥልም። ስለዚህ ዛሬ እናንተ በሶሻል ሚዲያ አገው ቢጠፋ ኖሮ ዛሬ ሁሉ ችግር አይመጣም የነበር ያላችሁ ለምትሉት መልሴ ይሄ ይሆናል። ከዚህ በመቀጠል አንድ አስተያየት ለመስጠት እንፈልገው ነገር ቢኖር ኢትዮጵያ በአጠቃላይ በኢትዮጵያ ፖለቲካ ይሆናል። በኢትዮጵያ ፖለቲካ ስንል አሁን ለምሳሌ ያለው ጦርነት አለ በኢትዮጵያ እና ይሄ ጦርነት መንስኤው ምንድነው ለሚለው ትንሽ አስተያየት ለመስጠት ፈልጋለሁ። መንስኤው ይሄ ጦርነት በትግራይ አካባቢ ለተከሰተው ጦርነት ሉዓላዊነትን ለማስከበር ነው ወይስ የብልጽግናን አይዲዮሎጂ በትግራይ ህዝብ ላይ ለመጫን ነው በሚለው ላይ በዛ ላይ ትንሽ አስተያየት ለመስጠት ፈልጋለሁ። እና እንደኔ ግንዛቤ በትግራይ አካባቢ የተካሄደው ጦርነት በትግራይ ህዝብ ላይ ዓላማው ምንድነው? ሁለት ዓላማዎች አሉት። አንደኛው እንግዲህ በዋናነት የብልጽግናን ፖለቲካ አስተሳሰብ በትግራይ ህዝብ ላይ ለመጫን ነው የነበረው። የሀገር ሉዓላዊነት ተደፈረ የሚባለው ብዙ ጊዜ ገዢዎች ምንድነው አምባገነን ገዢዎች እነሱ ስርዓት የሚቃወመውን የነሱን መንግስት የሚቃወመውን ልክ ሀገር ለማፍረስ እንደተነሳ አድርገው ብዙ ጊዜ አምባገነኖች ያንን ነው የሚደሰኩሩት። ህዝብ አለዛ ደግሞ ህዝቡ አይደግፋቸውም። ከህዝብ ድጋፍ ለማግኘት የሚያደርጉት ምንድነው? የለም ሀገርህ ተወረረች ወይም ደግሞ ሀገርህን ሊያፈርስ ነው፣ ቲፒኤልኤፍ ሀገር ሊያፈርስ ነው፣ ሀገር የሚገነጥል ነው፣ እንደዚህ ነው፣ ተነስ ሀገር ለማዳን ምናምን ነው የተባለው መሰለኝ። ያን ጊዜ ጀምሮ ተቃውመናል እኛ። ምክንያቱም መከላከያው መግባት የለበትም፣ ይሄ አይዲዮሎጂ ጦርነት ነው፣ የፖለቲካ አስተሳሰብ ጦርነት ነው፣ በግፋቢል በውይይት የሚፈታ ነው የሚል እምነት ነው የነበረ። ነገር ግን ቲፒኤልኤፍን ለማጥፋት የተካሄደው ጦርነት መጨረሻ ላይ ምንድነው የሆነው? ህዝቡ ቲፒኤልኤፍን ስላቀፈ ወደ ህዝቡ ነው የተሸጋገረው። ቲፒኤልኤፍ የድርጅቴ ነው፣ ቲፒኤልኤፍ መሪዬ ነው ሲል የትግራይን ህዝብ ወደ መጨፍጨፍ ነው የተሄደው። እና ለዚህ ደግሞ እነ ዶክተር አሊ ያደረጉት ምንድነው? ቲፒኤልኤፍን ብቻቸውን ማሸነፍ እንደማይችሉ ስላረጋገጡ ቀደም ብለው ሻቢያ ጋር የጠበቀ ዝምድና ነበር የፈጠሩት። አንደኛ የሻቢያ የስለላ ድርጅት ቀደም ብሎ ነው የመጣው ወደ አዲስ አበባ። የጦሩ የደህንነቱ አማካሪ ነበር የሻቢያ የደህንነት ክፍሉ። እና ያ ሁሉ ጦርነቱ ቀደም ብሎ ነበር ሲሰራ የነበረው፣ ቅድመ ዝግጅት ሲደረግ የነበረው። ምክንያቱም ቲፒኤልኤፍ መጥፋት አለበት ነው። ቲፒኤልኤፍ መጥፋት አለበት የተባለው ደግሞ ቲፒኤልኤፍ ይሄንን አንደኛ የአማራ ብሔርተኛ ፖለቲከኞችም አብይም ኢሳያስም በዚህ ላይ አንድ አይነት አቋም ነው የነበራቸው። አንደኛ ኢሳያስ ቲፒኤልኤፍ እንዲጠፋ ይፈልጋል። ሁለተኛ የአማራ ፖለቲከኞችም ቲፒኤልኤፍ እንዲጠፋ ይፈልጋሉ። አብይም ደግሞ ቲፒኤልኤፍ እንዲጠፋ ይፈልጋል። ምክንያቱም ቲፒኤልኤፍ እያለ እንደፈለገ አድርጎ አገሪቱን መግዛት እንደማይችል ያውቅ ነበረ። ሻቢያም ደግሞ ቲፒኤልኤፍን ለመበቀል በፊት ምንድነው ስልጣን ይዞ በነበረበት ጊዜ ሻቢያን ስላዋረደው እና የፈለገውን ሻቢያ ማድረግ ስላልቻለ በዛ ላይ ቂም አለው። እና ይሄን ይመስላል እንግዲህ እነዚህ ሶስቱ ኃይሎች የተለያየ ዓላማ ይዘው ነው ጦርነት ላይ እየገቡት ለማለት ነው እንጂ ሀገር ሉዓላዊነትን ለማስከበር የሚባለው ይሄ በህዝብ ላይ የሚደረግ ፌክ ቀልድ ነው። ሀገር የሚያፈርስ ኃይል አይደለም። ቲፒኤልኤፍ ያኔ በዛን ሰዓት ያደረገው ምንድነው? የትግራይ ህዝብ ምርጫ ተካሄደ። ምርጫ የተካሄደው ደግሞ በህገ መንግስቱ መሰረት ነው። በዛ ህገ መንግስቱ መሰረት ምርጫ ተካሄደ። ህዝቡ ደግሞ መሪውን መረጠ እና ያ ነው ለጦርነቱ መንስኤ የነበረው። ያን ጊዜ ሻቢያም ራሱ ቢሆን ምርጫውን ይቃወም ነበር። ምርጫ መካሄድ የለበትም ይል ነበር። አያገባውም የነበረ ሻቢያ ግን
እንደ እኛ የማናቀው ብዙ ምስጢር ሊኖር ይችላል ምክንያቱም ኢትዮጵያን አሁን ይመራል የሚባለው ኢሳያስ ነበር እስከ ቅርብ ጊዜ በማማከርም መመሪያ በመስጠትም እና ጦርነቱ ይሄን ይመስል ነበር በዋና መልኩ ምን ለማለት ፈልጌ ነው ብዙዎቻችሁ ቲፒኤልኤፍ ኢትዮጵያ ከትግራይን ከኢትዮጵያ ለመገንጠል ጦርነት እንደከፈተ በሰራዊቱ ላይም ምንድነው ሉዓላዊነት የሀገር ሉዓላዊነትን ሰራዊቱ ላይ ያኔ ተወሰደ የተባለው እርምጃ ሀገር ሉዓላዊነት ጋር የተያያዘ ይመስለኛል እና ይሄ በጣም ስህተት ነው በኔ እይታ ምክንያቱም ሰራዊት አንደኛ የገዢዎች መሳሪያ ነው የሚሆነው እና ያ ሰራዊት ደግሞ ትዕዛዝ ሲጠባበቅ የነበረ መሰለኝ እንግዲህ የናብይን ትዕዛዝ ማለት ነው የብልጽግና ዓላማ ተግባራዊ ለማድረግ ማለት ነው ያም ደግሞ የሚሆነው የትግራይ መሪዎችን የትግራይ ህዝብ መሪዎችን የመረጣቸውን መሪዎች አሳሲኔት በማድረግ ወይም ደግሞ በማፈን እነዛን ሰዎች ይዞ እንግዲህ የብልጽግናን ዓላማ በትግራይ ህዝብ ላይ ለመጫን ነበር የነበረው ዓላማ ስለዚህ እነኚህ ሰዎች ደግሞ አስቀድመው ይሄን ዓላማ ስለሚያውቁ ደግሞ ዓላማው ይህ እንደነበረ ፌደራል መንግስቱ ስለሚያውቁ ሰራዊቱ ጋር ተደራድረው ምንድነው እጅ እንዲሰጥ ወደዛ ይሄዱ ይመስለኛል ይደራደሩም አይደራደሩም ያ ሰልፍ ዲፌንስ የሚባለው ነገር በትግራይ ፖለቲከኞች በኩል ተካሂዶ ሊሆን ይችላል ያ ማለት ደግሞ ከሀገር ሉዓላዊነት ጋር ግንኙነት የለውም ምክንያቱም ሰራዊቱ ለገዢው ፓርቲ ወግኖ ሌላውን ፓርቲ ለመውጋት ቅድመ ዝግጅት እስካደረገ ድረስ ሌላው ፓርቲ ደግሞ ሰልፍ ዲፌንስ የማድረግ ደግሞ መብት አለው ያ ደግሞ ከሀገር ሉዓላዊነት ጋር ግንኙነት የለውም እና የቲፒኤልኤፍ ዓላማ ወይም ደግሞ በፊት የነበረው ሀገር ሉዓላዊነትን ተዳፍሯል ኢትዮጵያን ለማፍረስ ነው ጸረ ኢትዮጵያ ነው የሚባለው ይሄ ተረት የአማራ ፖለቲከኞች እና የሻቢያ ወዳጃቸው የሻቢያ ተረት ነው ስለዚህ እኛ ኢትዮጵያውያን ይሄንን ተረት መስማት የለብንም ማንንም ኢትዮጵያን የሚገነጥል ማንንም ሰው የለም ሁሉም የሚፈልገው ምንድነው በኢትዮጵያ መብቱ ክብሩ ጥቅሙ እንዲከበርለት ነው ሁሉም ብሔርና ብሔረሰብ የሚፈልግ እንጂ ከዛ ውጪ ኢትዮጵያን የማፍረስ ዓላማ ያለው ኃይል አለ ብዬ አላምንም ይሄ ሉዓላዊነት ጋር ግንኙነት የለውም የመብት ጥያቄ ነው የትግራይ ህዝብ ጥያቄ በዛ መልኩ ነው መወሰድ ያለበት ህዝብ መብቱን ስለጠየቀ ደግሞ ሀገር ለማፍረስ ነው ብለ ጦርነት ማወጅ ደግሞ ይሄ ተሳሳተ ነው እና ይሄ ትክክል አይደለም ያለው አሁንም ቢሆን ትክክለኛ ግንዛቤ ልንጨብጥ ይገባል በዚህ ጉዳይ ላይ ሀገር ሉዓላዊነት ተደፍሯል በሚለው ቲፒኤልኤፍ የሀገር ሉዓላዊነትን ለማፍረስ እየሰራ ነው የሚለው የተሳሳተ ነው በምንም መልኩ ይሄ ስህተት አይደለም ምንም ማስረጃ የለም ለዚህ እና ፖለቲከኞች ግን ህዝቡን ለማነሳሳት ህዝቡ ያ ካልተባለ ደግሞ ይሄ ኢትዮጵያ ህዝብ ደግሞ ሊነሳ አይችልም ሀገር ሊያፈርስ ነው ምናምን ካልተባለ አንድ የፖለቲካ ፓርቲ ወይም ደግሞ አንድ የፖለቲካ ቡድን ያ ካልተባለ ደግሞ ህዝቡ ስለማይነሳ ይሄንን ለፖለቲካ መጫወቻ ነው ይሄ የሀገር ሉዓላዊነት ተደፈረ የሚባለው እንጂ ሀገር ሉዓላዊነት ተደፍሮ አይደለም እና በግንዛቤ በዚህ መልኩ ግንዛቤ ሊኖረን ይገባል ነው ምለው ሌላው ህዝባችን በየትም ቦታ ያለ በክልል 3 ያለ ህዝብ በክልል 3 ገዢዎች ጨቋኞች ናቸው ለማንም አይሆኑም ለበጌምድሬውም አይሆኑም ለጎጃሜውም አይጠቅሙም ለወሎዬውም አይጠቅሙም ለማንም ስለማይጠቅሙ ዛሬ አንተ ከነኚህ ገዢዎች መላቀቅ አለብህ እነኚህ ገዢዎች አንተን አይወክሉህም አታቃቸውም አታቃቸውም ዝም ብለው የሚያጨበረብሩ ናቸው አማራ ምናምን ይሉሃል አማራ ግን አይደለም ዝም ብለው የሚያጨበረብሩ ስለዚህ ዛሬ አንተ ላሊበላ ያለህ ህዝብ ላሊበላ አገው ምድር ዛሬ እንኳን ደስ አላችሁ ከ800 ዓመት በኋላ አገው ነን ለማለት ከ800 ዓመት በኋላ ነፃነት አግኝታችኋል ማንነታችሁን በትግላችሁ ልጆቻችሁ ስላረጋገጡላችሁ እንኳን ደስ ያላችሁ ወደፊት በሚቀጥለው እስከምንገናኝ ደህና ሁኑ አመሰግናለሁ ታንኪዩ